የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እናት ወይዘሮ አዳነች በርሄ በ97 ዓመታቸው ማረፋቸውን የሀገሪቱ ማስታወቂያ ሚኒስቴር አስታወቀ። ከኤርትራ ነጻነት አንስቶ ከ35 ዓመታት በላይ በብቸኝነት ኤርትራን እየመሩ ያሉት የ80 ዓመቱ አዛውንት ፕሬዝዳንት ኢሳያስ እናት ያረፉት ሰኞ ዕለት ነበር። ትናንት ረቡዕ ሰኔ 17 2018 ዓ.ም አስመራ አቅራቢያ በሚገኘው የትውልድ ስፍራቸው በተፈጸመው የቀብር ስነ ስርዓት ላይ ፕሬዝዳንት ኢሳያስን ጨምሮ ቤተሰቦች፣ የሃይማኖት አባቶችና ከፍተኛ ባለስልጣናት መገኘታቸውን የማስታወቂያ ሚኒስቴሩ በማህበራዊ ሚዲያ ገጹ ላይ አመልክቷል። የፕሬዝዳንት ኢሳያስ እናት ወይዘሮ አዳነች በርሄ ከአቶ አፈወርቂ አብርሃ ጋር በትዳር በቆዩባቸው ጊዜያት 14 ልጆችን ያፈሩ ሲሆን 9ኙ ለነጻነት በተካሄደው እንቅስቃሴ ውስጥ ተሳታፊ እንደነበሩ ይነገራል። ወይዘሮ አዳነች በኤርትራ ውስጥ ጦርነቱ በሚካሄድበት ወቅት ወደ አሜሪካ ሄደው የኖሩ ሲሆን ኤርትራ ነጻ ሀገር ስትሆን ተመልሰው እስከ ህልፈታቸው ድረስ በኤርትራ ኖረዋል።